አላህ ከጻፈልን እድሜ ላይ አንድ ቀን ሊያሳጥሩ አይችሉም። ከዚህ ሸሽተን ሰላም የሰፈነባት ሀገር እንሂድ ብለን ብንኖር አንድ ቀን መጨመር አይቻልም። ግን ለኛ ይመስለናል ጦርነት ነው ሀገር ለቀን ሌላ ቦታ ስንሄድ እድሜያችን የሚጨምር ይመስለናል። የተጠራነው ወደ ሞት ቢሆንስ? ሐላባ ላይ ነበርኩኝ የ5 ቀን ኮርስ ስሰጥ አንድ ወንድሙ አግብቶ ቤቱ ራት ጠርቶን ነበር። እዛ ራት ላይ ምናቃቸው ወንድሞች ነበሩ። በንጋታው ወደ አዲስ አበባ እንሳፈራለን ብለው ተሳፈሩ። እነሱ አዲስ አበባ ሄደው ከዛ ደርሰው ሊመጡ ብዙ እቅድ አላቸው። አዲስ አበባ ሊገቡ ሐላባ እንግዲህ 245 ኪሎ ሜትር ነው። 50 ኪሎ ሜትር ሲቀራቸው ሌመን ላይ አላህ የጻፈው ግን አጀል ደረሰ። እነሱ የተጫኑበት ሃይሩፍ የቀኝ መስመሩን ይዞ ወደዚህ ሲሄድ ከላይ ደግሞ በዚህኛው በኩል ግራውን ወይም ለሱ ቀኙ የሆነውን ይዞ ይመጣ የነበረ ቅጥቅጥ ምንድነው ቼንቶ የተቆፈረ ጉድጓድና ጋሪ እሸሻለሁ ብሎ ወደዚህ በኩል ሲመጣ ከታች ከመጣው ጋር ተጋጩ። መኪናውን ለሁለት ነው የከፈለው፣ ሰነጠቀው። ከነዛ ሰዎች የምናቃቸውም ወደ አኺራ ሄዱ። እንደውም አንዱ ሞተ የተባለው መጀመሪያ ሰዎች የተረፉበት ወንበር ላይ ነበር የተቀመጠው። መተኛት የምፈልገው እዛ ጋር ነው ብሎ ቦታ ቀይሮ በተቀመጠበት ነው ወደ አኺራ ሄደው። ለካ የቀየረው መኝታ ሳይሆን አጀሉ አላህ የጻፈለት ነው። አላህ ይቀበላቸው። አላህ ከሸሂዶች ያርጋቸው፣ ቀብራቸውን ያስፋላቸው። እኛ እንኖራለን ብለን እናስባለን፣ የምንሄደው ግን ወደ ሞት ነው። ያ ከሆነ ሁሌም ጭንቀታችን ለአኺራ መሆን አለበት። ስለ ኢማን የሚነግረንን ሰው መውደድ አለብን። ኢስላምን ለመማር ደረታችንን ማስፋት አለብን። በወቅታዊ ጉዳዮች ላይ ኮአክቲቭ እንደምንሆነው ሁላ እሺ በዲናችን ጉዳይ ውስጥ መቼ ነው ንቁ ተሳታፊ የምንሆነው? ለምን ያ አይሆንም? ስለ ኳስ በጣም እናቃለን፣ ዓሊሞች ነን። የሚቀድመን እኮ የለም። ያለፈው አመት የ2021 አልቆ 2022 ከተጀመረ መቼ እንደተጀመረ እናቃለን። ማን ከማን ጋር ግጥሚያ እንዳለው ሙሉ አመታዊ ሪፖርቱ ደርሶናል። ይሄን ሁሉ ኢንፎርሜሽን ያለን ሰዎች ነን። ስለ ዲን ትምህርት አለ ሲባል ግን ብዙ ሰዎች ለምንድን ነው የሚቀሩት? አላህ ያብጀን፣ አላህ ያስተካክለን። ይሄ ቀልባቸው የተስተካከሉ ሰዎች መለያ እንደሚሆን ምንድነው ማረጋገጫው ሲሉ ሱረቱል አንዓም ቁጥር 125ን ሸይኹ አቀረቡ። አላህ ምን ይላል? ፈመን ዩሪድላሁ አን የህዲየሁ ምልክቱን ነው የሚነግሩን። አላህ ሂዳያ ሊሰጠው ሊያቀናው በአዘል የፈለገለትን ሰው አሉ ምንድነው ምልክቱ? በዚህ ዱንያ የሽራህ ሰድረሁ ሊልኢስላም አሉ ደረቱን ልቡን ለእስልምና ያሰፋለታል አሉ። አላህ አንተ ዲነል ኢስላምን ለማወቅ ለመማር እንዲሁም ለመተግበር ልብህን አስፍቶልህ ከሆነ በአዘል ሂዳያ ሊሰጥህ እንደፈለገልህ በዚህ ማወቅ ትችላለህ። ወመን ዩሪድ አን ዩድለሁ በወንጀሉ በኃጢአቱ ሰበብ ደግሞ ሊያጠመው የፈለገውን ሰው አላህ በአዘል ምንድነው እንደጻፈበት ማረጋገጫው? የጀዓል ሰድረሁ ضይቃ ደረቱን ጠባብ ያረግበታል። ሐረጃ ቸጋራ ያረገዋል። ከአነማ የሰዓዱ ፊ ሰማ ልክ ወደ ላይ ወደ ሰማይ ያለ መሰላል ለመውጣት እንደሚታገል ሰው ኢስላምን ለማዳመጥ ስለ ኢስላም ለመማር ደረቱን ነው የሚያጠብበት አለ። ምክንያቱ ምንድነው? የሰውየው ወንጀል ነው። ስለዚህ እኛም ዛሬ አላህ ምን ያህል ወፍቆናል ስለ ኢስላም ለመስማት ያወቅነውንም ለማስተማር ስለ ኢስላምና ስለ ሙስሊሞች ወቅታዊ ሁኔታ ሲነገር ጉጉታ አለን ወይ ለመስማት? ለዛ ነገር ዝግጁ ነን ወይ? በዛ መምራት እንችላለን? ዝግጁ ከሆነ ሁሌም ሐሳብ ጭንቀታችን የኡማው ነገር የኛም የግል ጉዳይ ከሆነ አልহামዱሊላህ ምልክቱ እየታየ ነው ማለት ነው። ካልሆነ ግን የኢስላም ነገር የሚጨንቀን ብዙ መስማት የማንፈልግ ከሆነ የሆነ ትርፍ ጊዜ ብቻ መሄጃ ስናጣ ጊዜ ለማሳለፍ የምንለው ከሆነ አደጋ ላይ ወድቀናል። ዋና ህይወታችን ይሄ ነውና ማለት ነው። ግልጽ ነው። ስለዚህ ያንን ልናደርግ ይገባናል ነው። ቀልባቸው በሽተኛ የሆኑ ሰዎች ሐቅ ሲመጣላቸው አይወዱም፣ ሐቅን ይጠላሉ ነው። በል ጃአሁም ቢልሐቅ ወአክሰሩሁም ሊልሐቅ ካሪሁን እውነቱን ይዞላቸው ነበር መልእክተኛው የመጣው፣ እነሱ ግን አብዛኛዎቹ እውነትን የሚጠሉ በመሆናቸው ነው። ሶስተኛው ቀልባቸው የተስተካከለ ሰዎች መለያቸው ምንድነው? ኢጃበቱ ዳዕወት الإيمان وحب الازدياد منه ወደ ኢማን የሚጣሩ ሰዎችን እሺ ብለው ይቀበላሉ። ኢማናቸው በየጊዜው እንዲያድግ እንዲጨምርም ፍቅርና ጉጉቱ ይኖራቸዋል ነው። ይሄ ቀልቡ የተስተካከለ ሰው ነው። ለዚህም ማረጋገጫው ቀልባቸው የተስተካከሉ ሰዎች በሱረቱ አሊ ኢምራን ቁጥር 193 ላይ አላህ ስለነሱ ሲነግረን እንዲህ ይላሉ አለ ረበና ጌታችን አላህ ሆይ ኢነና ሰሚዕና ሙናዲየን እኛ አንድን ሰባኪ ወይም አንድን ተጣሪ ሰማነው ዩናዲ ሊልኢማን ወደ ኢማን ጎዳና ሲጣራ ምን በማለት አን አሚኑ ቢረቢኩም በጌታችሁ በአላህ እመኑ በማለት ሲጣራ ሰማነው እኛም ተቀበልነውና ፈአመን